አንተ ሞኝ ይላል የምትዘራው ካልሞተ ሕያው አይሆንም ይላል። እንዲሁ እኛም በሥጋ ሞተን ወደ መቃብር ካልተቀበርን ካልተዘራን በሥጋ ካልፈረስን ካልበሰበስን በትንሣኤ ዘጉባኤ ልንነሳ እንችላለን። ይሄ ሥጋና ደም ይሄ ሟች ይሄ ፈራሽ በስባሽ የሆነ አካላችን የእግዚአብሔርን መንግሥት ሊወርስ አይችልም። ዘሩን ስናስባውን ገበሬዎች ዘር እየዘሩ ነው። በኢትዮጵያ የዘር ወቅት ነው። እኛም ዕለተ ሞታችን ሲደርስ የእንግድነታችን ዘመን ሲያበቃ በሞት ወደ መቃብር እንዘራለን፣ ግን ደግሞ በትንሣኤ ዘጉባኤ እንነሳለን። የሁላችንን ትንሣኤ ክብር ያድርግልን። ክረምት ምንም ቢዘገይ አይቀርም፣ ጊዜውን ጠብቆ ይመጣል። የዘገየ ይመስልም ይመጣል ጊዜውን ጠብቆ። እንዲሁም ሞት በአንዳንዶቻችን ሕይወት ውስጥ የዘገየ ቢመስልም ጊዜውን ጠብቆ ይመጣል። መላከ ሞት ይመጣል፣ ነፍሳችን ከሥጋችን ለይቶ ይወስዳል። ስለዚህ ሞታችን እያሰብን ነው። ሌላው ዳግም ምጽአትም የአምላካችን ኢየሱስ ክርስቶስ ዳግም ምጽአቱም የዘገየ ቢመስልም ጊዜውን ጠብቆ ይመጣል፣ ሳይመጣ አይቀርም። ስለዚህ ሁል ጊዜ ተዘጋጅተን እንኑር። ድልዋኔክሙ ሀልው ተዘጋጅታችሁ ኑሩ ይላል የማቴዎስ ወንጌል ምዕራፍ 24 ቁጥር 44 ላይ። አንዳንዶች እኮ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ሆኜ ምንም አልተጠቀምኩም፣ ገንዘብ አላገኘውም፣ ባለጸጋ አልሆንኩም፣ አልከበርኩም ብለው ሃይማኖታቸውን የካዱ ሰዎች እኮ አሉ። እውነቱን እናውቃለን ይላሉ። ቃሉ ተዘርቷል፣ ልባቸው ውስጥ ያለ ያውቁታል። ግን የገንዘብ ፍቅር በለጠባቸውና ተሸነፉ፣ ወደቁ፣ ሄዱ። እግዚአብሔር ሁላችንን ከዚህ ይሰውረን። ገብተው የወጡ አሉ፣ አምነው የካዱ አሉ፣ ቀርበው የራቁ አሉ። ትላንት መነኩሴ ነበርኩ፣ በዚህ ገዳም ነበርኩ ብለው ሃይማኖታቸውን የካዱ አሉ። ለገንዘብ ብለው ካህን ነበርኩ ብለው፣ ዲያቆን ነበርኩ፣ ሰባኪ ወንጌል ነበርኩ፣ ዘማሪ ዘማሪት ነበርኩ እያሉ አሁን መናፍቃን ይሆናሉ። ለምን? ቤተ ክርስቲያን ምድራዊ ገንዘብ አትሰጥም፣ አታድልም። ጸጋ እግዚአብሔርን ነው የምትሰጠው እሷ። አንዳንድ ነጋዴዎች በሚዛን የሚያጭበረብሩ፣ በሊትር በሜትር የሚያጭበረብሩ የሉም? ቅቤ ውስጥ ሞራ እየጨመሩ፣ በርበሬ ውስጥ ሸክላ የሚጨምሩ። ስንት ሰው በበሽታ አልቋል። ይሄ ሰው ያወቀው ፀሐይ የሞቀ አደባባይ ስትርኩም ዘ ስንት ጉድ አለ በየመንደሩ። ለገንዘብ ተብሎ ዛሬ ብዙ የሚፈጸም ወንጀል አለ። የንጹሃን ደም የሚፈሰው ስለ ገንዘብ አይደለም። ሞት አይቀርም። ሰው በረሃብ ይሞታል፣ በበሽታ ይሞታል፣ በመኪና አደጋ ይሞታል፣ በጦርነት በሰው እጅ ይሞታል፣ እንቅፋት ሞቶ እንሞታለን፣ ምራቃችን ትን ብሎ እንሞታለን። ከመጣ አይቀርም። ግን ሃይማኖትን አጽንቶ ምግባርን አቅንቶ ለንስሐ የሚገባ ፍሬ አፍርቶ የአምላክን ቅዱስ ሥጋና ክብር ደም ተቀብሎ ተዘጋጅቶ መሞት ደግሞ መታደል ነው። ሞት እረፍት ነው። ሥጋችንን ነው የሚገድሉት፣ ነፍሳችንን የት ያገኟታል? ሥጋችሁን የሚገድሉትን አትፍሩ ይላል። ነፍሳችሁን መግደል አይቻላቸውምና ይላል ቃሉ የማቴዎስ ወንጌል ምዕራፍ 10 ቁጥር 28 ላይ። ስለዚህ ሥጋችንን የሚገድሉትን አትፍሩ፣ ይልቅ አምነን እንሞት። እግዚአብሔር ለሁላችንም ጽናቱን ይስጠን። ገዳመል የለው፣ ደሞዝ የለው፣ ልጄ አንጀቱን አስሮ ነው እሱ ወንጌል ሲሰብክ ነው የሞተው። ታላቅ ሰው ነው ያጣ ነው። የስኳር በሽተኛ 6 ሰዓት ለመድረስ ያስቸግረናል እንጂ እሱ ሁል ጊዜ 9 ሰዓት ነው የሚበላው። እሱ ግን አንገት ላይ የሚያስገባበት ጉድ የለው። ባይታዊ ነው። ትልቅ ጉዳት የተጎዳ ነው። እሱ አይደለም የተጎዳው እሱ ሳይሆን እኛ ነው የተጎዳ ነው። ዓለም አቀፍ ሰባኪ ነው እኮ በዓለም ዙሪያ ሄዶ ዞሮ ወንጌልን የሰበከ ዕድሜ ልኩን ከ30 ዓመት በላይ ባለ ዕድሜው እንደ ወፍ እየበረረ ወንጌልን ሲሰብክ የኖረ ልጃችን ደም
ያቺ ቅድስተ ቅዱሳን እመቤታችን ትገርመኛለች። ዲሲ ማርያም በጣም እጹብ ድንቅ ነው የእሷ ስራ። አዙሮ እግዚአብሔር እመቤታችን እደጇ የዕድሜው ፍጻሜ እንዲሆን ነፍሱ ከሥጋው እዚያው ተለይታ ሊቃውንቱ ተሰብስበው ፈተውት በመድረኩ ላይ አስከሬን ሆኖ የሚገባው ጸሎት ሲፈጸምለት በማየቴ ዋይ እመቤታችን ናት ይህን ያደረገችው፣ የድካሙን ታውቅለታለች፣ ብዙ ደክሟል እዚያ ቦታ ላይ ሲያስተምር የኖረ ሊቅ ነው። ይህ የእመቤታችን በረከት ነው። ከዚያ ጀምሮ ኢትዮጵያ ድረስ ስሙ እየተጠራ ጸሎት እየተደረገለት እንዲመጣ ፈቅዳ ነው ያልኩት። ዛሬ አሁን የሰማሁት ነው። መምህር ዘላለም ወንድሙ ወልደ ሰማዕት አርፈዋልና ያው እንደምታውቁ በጣም ወደ 25-30 ዓመት ሲያስተምር በትምህርቱም በሕይወቱም ነውር ያልተገኘበት ወንድማችን ነውና ብዙ ሰው ከዚህ ቤተክርስቲያን ውስጥ እየኖረ ወጥቷልና ሳይጠፋ ሳይለወጥ ያስተማረ መምህራችን ነው። አንደበቱም ሳይለወጥ ሃይማኖቱ ሳይለወጥ በሕይወቱ ነውር ሳይገኝበት አበል ሳይቀበል በራሱ ጥቂት እየቆረጠ በገንዘቡ የሚያስተምር መምህር ነበር። እሱ አርፏል። ነፍሱን በአጸደ ገነት ያኑርልን፣ መምህራንን ደግሞ ይተካልን። እግዚአብሔር ሰላም እንዳዋለን ሰላም ያስመሸን። የቅዱስ ቂርቆስ፣ የቅዱስ ያሬድ፣ የአቡነ ሰላማ፣ የከሳቴ ብርሃን፣ የእናታችን የቅድስት ኢየሉጣ፣ የነቢያት፣ የሐዋርያት፣ የሰማዕታት፣ የጻድቃን፣ የደናግል፣ የመነኮሳት፣ የትጉሃን መላእክት፣ የእመቤታችን የቅዱስ መስቀሉ በረከት፣ የአብ የወልድ የመንፈስ ቅዱስ ቸርነት አይለየን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንል ዘንድ፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ለአንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ ቡሩክ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና የተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ሁሉ ያስተሰርይልን ዘንድ ለዘላለሙ አሜን።